That surprising reaction is happening 150 miles south of Cairo, in the village of El Aour. በህወሓትና በፌዴራል መንግስት መካከል ውጥረቱ ባየለበት በዚህ ወቅት የተመድ የሰብአዊ መብት ኮሚሽነርን ጨምሮ የተለያዩ አካላት ስጋታቸውን በመግለጽ ላይ ይገኛሉ። ይህንን ተከትሎ የሬዲዮ ፍራንስ ኢንተርናሽናል ዘጋቢ ለጉዳዩ ቅርበት ያላቸውን አካላት ማነጋገሯን አስታውቃለች። ከነዚህ መካከል ደግሞ የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ አንዱ ናቸው። አቶ አማኑኤል ሲናገሩም በፕሪቶሪያው ስምምነት መሰረት ጊዜያዊ አስተዳደሩ ከተመሰረተ በኋላ የፌዴራል መንግስቱ ከተለያዩ የሀገሪቱ ክፍሎች ወታደሮችን ወደ ትግራይ ድንበር በከፍተኛ ሁኔታ እያስጠጋ መሆኑን እየተመለከትን ነው ያሉ ሲሆን ሰላማዊ መፍትሄን እንደሚፈልጉና ዓለም አቀፍ ማህበረሰብ የሽምግልና ጥረት እንዲያደርግ ጥሪ አቅርበዋል። እንደ ዘገባው ከሆነ የኢትዮጵያ መንግስት የፕሪቶሪያ ስምምነትን በመጣስና ጦርነት በማስነሳት የሚወነጅለው ህወሓትን ነው። ለዚህም የቀድሞውን የህወሓት ቃል አቀባይ እና የአሁኑ የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ የአቶ ጌታቸው ረዳን አባባል አቅርቧል። አቶ ጌታቸው ለዜና ዘጋቢው ሲናገሩ ጦርነት ቀስቃሽ የሆኑት የህወሓት ወታደራዊና ፖለቲካዊ መሪዎች ወደ ቀልባቸው ተመልሰው ይህንን የሞኝ ድርጊታቸውን ይገነዘባሉ የሚል ተስፋ አለኝ። ከፌዴራል መንግስቱ ጋር በቅርበት በመተባበር የፕሪቶሪያ ስምምነት ተግባራዊ ለማድረግ ይሰራሉ በሚል ተስፋ አደርጋለሁ ካሉ በኋላ የፕሪቶሪያው ስምምነት ተፈጻሚ ሳይሆን በመዘግየቱ ተጠያቂ እንደሚሆኑም አሳስበዋል። አቶ ጌታቸው ረዳ የትግራይ ህዝብ አዲስ ግጭት እንዲፈጠር የማይፈልግ መሆኑን በግልጽ የተናገሩ መሆኑን አስታውቀው ጦርነት የሚፈልገው ሌላ የውጭ ኃይል መሆኑን ገልጸዋል። ንግግራቸውን ሲቀጥሉም አሁን ኤርትራ ለህወሓት ጥይት እያቀረበች ነው። ኤርትራውያን በቻሉት መጠን ግጭቱ ወደ ደቡብ እንዲስፋፋ ይፈልጋሉ። ምክንያቱም በድንበራቸው አቅራቢያ ከኢትዮጵያ ጋር ጦርነት እንዲካሄድ አይሹም በማለት አስረድተዋል። አቶ ጌታቸው ረዳ ህወሓት በአማራ ክልል ከሚንቀሳቀሱ ፋኖ ጋር እንዲቀናጅ ከኤርትራ መንግስት ትዕዛዝ እንደተሰጠው አስረድተው ለዚህ ጥምረት ኤርትራ በጦር መሳሪያ ድጋፍ ለማድረግ ቃል መግባቷን ተናግረዋል። ይህንን ተከትሎም በቅርቡ ጦር መሳሪያን እና ጥይት የጫኑ መኪናዎች ወደ ትግራይ ክልል ሲገቡ መታየታቸውን ጠቁመዋል። በዚህ ጉዳይ ላይ የተጠየቁት አቶ አማኑኤል አሰፋ ግን አሁን ከአስመራ መንግስት ጋር ምንም አይነት ጥምረት የለንም ብለዋል። ጨምሮም የፌዴራል መንግስት ጦርነት ካወጀ ከየትኛውም አካል ጋር የመጣመር መብት እንዳላቸው አስረድተዋል። በንግግራቸውም ጦርነት ከታወጀብን ምንም አይነት ጥምረት የማድረግ መብት አለን፣ ምክንያቱም ያኔ ራስን የመከላከል እርምጃ ይሆናል ማለታቸውን ከዘገባው ላይ ተመልክተናል። ናታንያሁ የአሜሪካና ኢራንን የኒውክሌር ድርድር ለማደናቀፍ እየሰሩ ነው ሲል የፖሊሲ ጥናት ተመራማሪው ፊሊስ ቤኒስ ተናገሩ። ትራምፕና ናታንያሁ በዋይት ሀውስ የሚያደርጉትን ስብሰባም አጠናቀዋል። የጠቅላይ ሚኒስትር ቤንጃሚን ናታንያሁ ዋነኛ ግብ አሜሪካን ከኢራን ጋር የምታደርገው ማንኛውም አይነት ትርጉም ያለው የኒውክሌር ድርድር እንዳይሳካ ማድረግ መሆኑን በፖሊሲ ጥናት ኢንስቲትዩት የረጅም ጊዜ ተመራማሪ የሆኑት ፊሊስ ቤኒስ ገለጹ። ቤኒስ ለአልጀዚራ እንደተናገሩት ናታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር በሚያደርጓቸው ንግግሮች ዲፕሎማሲያዊ መፍትሄዎችን ከመፈለግ ይልቅ ውጥረቱ እንዲባባስ ይፈልጋሉ። ተመራማሪዋ እንዳመለከቱት የናታንያሁ ግልጽ ግብ ድርድሮችን መከላከልና ማደናቀፍ ሲሆን ድርድሮች የሚጀመሩ ከሆነ ደግሞ እንዲከሽፉ ማድረግ ነው። ናታንያሁ በትራምፕ ሁለተኛ የስልጣን ዘመን እስካሁን 6 ጊዜ ዋሽንግተንን በመጎብኘት ያልተገደበ ተጽዕኖ የመፍጠር እድልን አግኝተዋል።
ፕሬዝዳንት ትራምፕ ከኢራን ጋር አዲስ ስምምነት ለማድረግ ፍላጎት እንዳላቸው ቢኒስ ጠቁመዋል። ይሁን እንጂ ትራምፕ የሚፈልጉት ስምምነት በኦባማ ዘመን ከተደረሰው የ2015ቱ የጋራ አጠቃላይ የድርጊት መርሃ ግብር የተሻለ ተደርጎ ሊወሰድ የሚችል መሆኑን ገልጸዋል። ፊሊስ ቤኒስ ቀጥለውም የቀድሞ የኦባማ ስምምነት ውጤታማ እንደነበረ የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ እና የአሜሪካ መረጃ ተቋማት ያረጋገጡት ጉዳይ ነው። ኢራን በወቅቱ የስምምነቱን ውሎች እያከበረች እንደነበረም ተመላክቷል። ትራምፕ በ2018 ከስምምነት የወጡት ኢራን ውሉን ስለጣሰች ሳይሆን የበለጠ የተሻለ ስምምነት አመጣለሁ በሚል እልህ ቢሆንም እስካሁን ግን የተገኘ የተሻለ ስምምነት የለም። የኤርትራው ማስታወቂያ ሚኒስቴር በኢትዮጵያ ቀጠናዊ ፖሊሲ ላይ ትችት ሰነዘሩ። የኤርትራ የማስታወቂያ ሚኒስቴር የማነ ገብረ መስቀል የኢትዮጵያ መንግስት እየተከተለ ያለው ቀጠናዊ ፖሊሲ ዓለም አቀፍ ሕጎችና ጎረቤታማነትን የሚጥስ ነው ሲሉ በጽኑ ተችተዋል። ሚኒስትሩ በአሰራጩት ጽሑፍ የኢትዮጵያን መንግስት የውጭ ጉዳይ ፖሊሲ አቅጣጫ የሳተ ሲሉ የገለጹ ሲሆን ለዚህም 3 ዋና ዋና ነጥቦችን በምክንያትነት ጠቅሰዋል። አንደኛ፣ የሶማሊላንድ የመግባቢያ ስምምነት በጥር ወር ከሶማሊላንድ ጋር የተፈረመው የመግባቢያ ስምምነት የሶማሊያ ሉዓላዊነትና የግዛት አንድነትን የገፋ ነው ብለውታል። ሁለተኛ፣ የቀይ ባህር ንግግር ከጥቂት ቀናት በፊት በህዝብ ተወካዮች ምክር ቤት የቀረበውን ገለጻን በመጥቀስ ኢትዮጵያ የጎረቤት ሀገራትን የባህር ዳርቻ ግዛቶች እንደ ጎላን ኮረብታዎች ልትቆጣጠር ትችላለች የሚል አንድምታ ያለው ንግግር መደረጉ አሳሳቢ መሆኑን ጠቁመዋል። ሶስተኛ፣ የአርኤስኤፍ ማሰልጠኛ ጉዳይ የሮይተር ዘገባ ዋቢ በማድረግ የኢትዮጵያ መንግስት በደቡብ ምዕራብ ኢትዮጵያ ለሱዳኑ የፈጣን ደጋፊ ኃይሎች ወይም አርኤስኤፍ ማሰልጠኛ ሰጥቷል መባሉን ሚኒስትሩ በስጋት አንስተዋል። ሚኒስትር የማነ ገብረ መስቀል አክለውም እነዚህ እርምጃዎች ከዓለም አቀፍ ሕግጋትና ከአፍሪካ ሕብረት መስራች ስምምነት ጋር የሚጋጩ ናቸው ብለዋል። የኤርትራ ከፍተኛ ባለስልጣን ትችት በአፍሪካ ቀንድ ሀገራት መካከል ያለው ዲፕሎማሲያዊ ውጥረት በከረረበት ወቅት የቀረበ ነው። የኢትዮጵያ መንግስት በበኩሉ ከሶማሌላንድ ጋር ያለው ስምምነት ለልማት እንጂ በማንም ላይ ጦርነት ለመክፈት እንዳልሆነ እንዲሁም የሱዳን ታጣቂዎችን ያሰለጥናል የሚለውን ዘገባ ከዚህ ቀደም መሰረተ ቢስ ሲል ማስተባበሉ ይታወሳል። የሳውዲ ኤምሬት ሽኩቻና የኢትዮጵያ ስልታዊ ሚዛን፣ የቀይ ባህር ፖለቲካ ትንታኔ፣ እየተባባሰ ስላለው የቀጠናው ውጥረት። በቀይ ባህር ቀጠና ያለው ጂኦፖለቲካዊ ሁኔታ ከሁለትዮሽ ግንኙነት ባለፈ አዳዲስ ተለዋዋጭ የሆኑ ጥምረቶች የፈጠሩበት መድረክ መሆኑን ተመራማሪው ዮናስ ይዘዘው ባቀረበው አዲስ ትንታኔ አመላከተ። በቅርቡ እስራኤል ለሶማሌ የሰጣቸውን እውቅናና የሳውዲ ኤምሬት ስልታዊ ልዩነት በቀጠናው ላይ አዲስ መልክ ይዞ ብቅ ብሏል። እንደ ትንታኔው ገለጻ እስራኤል ለሶማሊላንድ እውቅና መስጠቷ በባብኤል መንደብ የባህር ሰርጥ አካባቢ ስልታዊ ተጽዕኖዋን ለማሳረፍና የሁቲዎችን ጥቃት ለመመከት ያለመ ነው። ይህንን እንቅስቃሴ በተግባር እያገዘች ያለችው ደግሞ የተባበሩት አረብ ኤምሬት ስትሆን በበርበራ ወደብ በኩል በምታደርገው ግዙፍ የኢንቨስትመንት ቀጠናውን የንግድና የደህንነት ማዕከል እያደረገችው ትገኛለች። ይህ አዲስ አስተላለፍ ለግብፅና ለቱርክ ከፍተኛ ስጋት ደቅኗል። ግብፅ የእስራኤልና የኤምሬት ተጽዕኖ መጨመር በስዊዝ ካናል ደህንነትና በአባይ ውሃ ድርድር ላይ ያላትን የጂኦግራፊያዊ የበላይነት ወይም ሌቨሬጅ እንደሚያሳጣት ትሰጋለች። ቱርክ በሞቃዲሾ ትልቅ ወታደራዊ ካምፕ ያላት ሲሆን ቱርክ የሶማሌላንድ መገንጠል የሶማሊያን አንድነት ያፈርሳል በሚል ትቃወማለች።
ይህ ስጋት ለጊዜውም ቢሆን ተቀናቃኞቹን ቱርክና ግብፅን በአንድ ወገን እንዲቆሙ አድርጓቸዋል። በሳዑዲ አረቢያ እና በኢምሬት መካከል ያለው ልዩነት ከመስፋቱ የተነሳ ሪያድ ኢምሬትን ቀጠናዊ የበላይነት ለመመጣጠን ከቱርክና ከኳታር ጋር በመሆን የሶማሊያን ማዕከላዊ መንግስት እየደገፈች ትገኛለች። በዚህ መሃል ኢትዮጵያ ከኢምሬትና ከእስራኤል ጋር ያላት የጠበቀ ግንኙነት በሶማሊላንድ በኩል የባህር በር አማራጭ እንድታገኝ ቢረዳትም ሀገሪቱ በአንድ ወገን ብቻ እንዳትወሰን ሚዛናዊ ፖለቲካ እየተከተለች መሆኑን ተመራማሪው ገልጸዋል። ኢትዮጵያ በአንድ ወገን ብቻ ከመጠቅለል ይልቅ ሁሉንም ወገኖች የምታሳትፍበትን መንገድ እየተከተለች መሆኑን ትንታኔው ያሳያል። ከቱርክ ጋር መከላከያና ቴክኖሎጂ ላይ ያተኮረ ግንኙነት በማጠናከር በቱርክ አሸማጋይነት ከሶማሊያ ጋር ውጥረትን ለማርገብ ስትሰራ ቆይታለች። ከሳውዲና ኳታር ጋር በግብርናና በኢነርጂ እና በዲፕሎማሲ ዘርፎች ግንኙነቷን በማስፋት የባህረ ሰላጤውን ሀገራት ሽኩቻ ለብሔራዊ ጥቅሟ ስልታዊ በሆነ መንገድ እየተጠቀመችበት ነው። የቀይ ባህር ፖለቲካ ዛሬ የሚመራው በቋሚ ሕጎች ሳይሆን በወቅታዊ ጥቅሞች ላይ በተመሰረቱ አሰላለፎች ነው። ኢትዮጵያም ይህንን ተለዋዋጭ ሁኔታ በመረዳት በአንድ ፖለቲካ ጎራ ብቻ ሳትወሰን ጥቅሟን የምታስከብርባቸውን አማራጮች እያሰፋች መጓዝ እንዳለባት ተመራማሪው ይመክራሉ። ፍርድ ቤቱ በቲክታከሯ ዋንትያ ሰለሞንና በልጇ አባት መካከል የነበረውን የጉብኝት መብት ክርክር ላይ ውሳኔ ሰጠ። የፌዴራል መጀመሪያ ደረጃ ፍርድ ቤት በወይዘሪት ዋንትያ ሰለሞንና በልጃቸው አባት መካከል ለወራት ሲያከራክር በቆየው የሕፃን ልጅን የመጎብኘት መብት ጉዳይ ላይ ውሳኔ አሳለፈ። የልጅቷ አባት የሆኑት አመልካች ልጄን እንዳልንከባከባትና እንዳልጎበኛት ተከልክያለሁ በሚል ፍርድ ቤት ባቀረቡት አቤቱታ የመጎብኘትና የመንከባከብ መብታቸው እንዲከበር ጠይቀው ነበር። ተጠሪ ወይዘሪት ዋንትያ ሰለሞን ለቀረበባት ክስ በሰጠችው ምላሽ አመልካች ከዚህ ቀደም አባትነቱን ክዶ ሲከራከር እንደነበር እና በወቅቱ በገንዘብ እጥረት ምክንያት የዲኤንኤ ምርመራ ባለማድረግ መዝገቡ ተዘግቶ እንደነበር አስታውሳለች። አክላም አመልካች አባትነቱን በሕግ ሳያረጋግጥ ያቀረበው ጥያቄ ተቀባይነት የለውም፣ ልጇን በአግባቡ እየተንከባከበች እንደሆነና ሕፃኗን የሚጎዳ ምንም አይነት ተግባርም ሆነ ቪዲዮ እንዳልሰራች አባትነቱን ክዶ የቆየና ቀለብ ቆርጦ የማያውቅ ሰው ሕፃኗን እንዲጎበኝ መፍቀድ ለልጅቷ ደህንነት ተገቢ አይደለም የሚሉ ነጥቦችን በማንሳት ክሱን ውድቅ እንዲደረግላት ተሟግታለች። በዚህም ጉዳዩን ሲመረምር የቆየው የንፋስ ስልክ ላፍቶ ምድብ አራተኛ ቤተሰብ ችሎት የግራ ቀኙን ክርክር ከመረመረ በኋላ የሚከተለውን ውሳኔ አስተላልፏል። 1. የአባትነት መብት አመልካች የልጅቷ አባት ከመሆናቸው አኳያና የሕፃናት መብት ወላጆቻቸውን የማወቅና የመንከባከብ መብትን የሚደግፍ በመሆኑ አባትየው የመጎብኘት መብት አላቸው። 2. የማስረጃ እጥረት ተጠሪ ዋንትያ አመልካች ልጃቸውን እንዳይጎበኙ የሚያደርግ በቂ የሰነድም ሆነ የሰው ምስክር ማስረጃ አላቀረበችም። 3. የጉብኝት መርሃ ግብር አመልካች ዘወትር እሁድ በሳምንት አንድ ጊዜ ልጃቸው በሚኖሩበት የተጠሪ ቤት በመሄድ ከጠዋቱ 4 ሰዓት እስከ ምሽቱ 11 ሰዓት ድረስ የመጎብኘትና የመንከባከብ መብት እንዲኖራቸው ፍርድ ቤቱ ወስኗል። ይህ ውሳኔ በሕፃናት መብት ኮንቬንሽን እና በሀገሪቱ የቤተሰብ ሕግ ላይ የተደነገጉ የወላጅና የልጅ ግንኙነት መብቶችን መሰረት ያደረገ መሆኑ ተመላክቷል። የአፍሪካ ህብረት ጉባኤን ተከትሎ በአዲስ አበባ የሞተር ብስክሌት እንቅስቃሴ ታገደ። አዲስ አበባ የምታስተናግደውን 19ኛው የአፍሪካ ህብረት የመሪዎች ጉባኤ ደህንነት ለመጠበቅ ሲባል በከተማዋ
ምንም አይነት የሞተር ብስክሌት እንቅስቃሴ መታገዱን የከተማዋ አስተዳደር አስታወቀ። የአዲስ አበባ ትራንስፖርት ቢሮ እንዳመለከተው ይህ የእንቅስቃሴ እገዳ የተጣለው ለደህንነት ጥንቃቄ ተብሎ ሲሆን ከረቡዕ የካቲት 4 ቀን 2018 ዓ.ም ወይም ፌብሩዋሪ 11 ቀን 2026 ጀምሮ ጉባኤው እስከሚጠናቀቅበት እሁድ ድረስ ጸንቶ ይቆያል። ከሞተር ብስክሌት እገዳው በተጨማሪ በጉባኤ ወቅት በከተማይቱ የተለያዩ አካባቢዎች የመንገድ መዘጋቶችና የተሽከርካሪ ማቆሚያ ወይም ፓርኪንግ ገደቦች እንደሚኖሩ የከተማው አስተዳደር አስታውቋል። በመሆኑም አሽከርካሪዎችና ነዋሪዎችን ይህንን አውቀው አስፈላጊውን ጥንቃቄ እንዲያደርጉም መልእክት ተላልፏል። የቱርኩ ፕሬዝዳንት ኤርዶጋን በሚቀጥለው ሳምንት ወደ ኢትዮጵያ እንደሚጓዙ አስታወቁ። የቱርክ ፕሬዝዳንት ጣይብ ኤርዶጋን ዛሬ ባደረጉት ንግግር ሀገራቸው በዲፕሎማሲያዊ መስክ ትልቅ እመርታ እያሳየች መሆኑን ገልጸው በሚቀጥለው ሳምንት ወደ ኢትዮጵያና ዩናይትድ አረብ ኤሚሬትስ እንደሚጓዙ ይፋ አድርገዋል። በጉዟቸውም ስለ ቀጠናዊ እና ስለ ወታደራዊ ጉዳዮች እንደሚወያዩ ይጠበቃል። የአውሮፓ ህብረት ለዩክሬን የ107 ቢሊዮን ዶላር አበድሮ ቢሉን ለሩሲያ ላከ። ስለ ዩክሬን እና ሩሲያ ጦርነት ያለው ነገር ምንድን ነው? የአውሮፓ ፓርላማ ፌብሩዋሪ 11 ቀን 2026 ዓ.ም ባደረገው ስብሰባ ለዩክሬን በሚሰጠው የ90 ቢሊዮን ዩሮ ወይም 107 ቢሊዮን ዶላር የብድር ፓኬጅ ላይ ውሳኔ አሳልፏል። የጸደቀው የብድር ለወታደራዊና ኢኮኖሚያዊ ድጋፍ በሚል የተቀረጸ ሲሆን ጉዳዩን አስገራሚ የሚያደርገው ደግሞ የክፍያ መጠየቂያ ሰነዱ ወይንም ቢሉ ለሩሲያ የተላከ መሆኑን ነው። የአውሮፓ ፓርላማ አባላት ያጸደቁት የ30 ቢሊዮን ዩሮ ብድር የዩክሬን መከላከያ አቅም ለማሳደግ ወይንም ለጦር መሳሪያ ግዢ የሚውል ነው። ቀሪው 30 ቢሊዮን ደግሞ ለዩክሬን የማይክሮ ፋይናንስ በጀት ድጋፍ የሚሆን መሆኑን ፓርላማው ባወጣው መግለጫ አስረድቷል። በመግለጫው የብድር ፓኬጁ በ458 ድጋፍ እና በ140 ተቃውሞ እንዲሁም በ4 ድምፅ ታቅቦ መጽደቁን የጠቀሰው ፓርላማው ይሁንና ይህ ብድር ከመቅረቡ በፊት መሟላት ያለባቸውን ቅድመ ሁኔታዎችን እንዳስቀመጠም አስታውቋል። ዩክሬን ይህንን ገንዘብ ለማግኘት ዲሞክራሲያዊ አስተዳደር ማስፈንና የህግ የበላይነትን ማስከበር እንዲሁም የአናሳዎችን መብት ጨምሮ ሰብአዊ መብቶችን ማክበር እንዳለባት የተቀመጠ ከመሆኑም በላይ እያከናወነች ያለውን የጸረ ሙስና ትግልም አጠናክራ መቀጠል እንደሚኖርባት ያሳስባል። ዩክሬን እነዚህን ሁኔታዎች ካሟላች ብቻ ብድሩ የሚሰጣት መሆኑም በግልጽ ተቀምጧል። ገንዘቡን ከወሰደች በኋላ ዩክሬን ዕዳውን የምትከፍለው ጦርነቱ አብቅቶ ከሩሲያ ካሳ ሲከፈላት መሆኑን የሚያሳይ ፓኬጅ ነው። ይህም ማለት የብድሩ ከፋይ ሩሲያ እንደምትሆን የጸደቀው የብድር ውል የሚያሳይ ሲሆን ብድሩ በይፋ ተቀባይነት እንዲያገኝ ግን በአውሮፓ ምክር ቤት በድጋሚ መጽደቅ ይጠበቅበታል። ዘለንስኪ ምርጫ ለማድረግ ማሰባቸው ቢዘገብም የዩክሬን መንግስት ግን ይህንን አስተባበለ። በየዕለቱ ድብደባ እየተካሄደ ምን አይነት ምርጫ ሊደረግ ይችላል ሲሉ ሰዎች ይጠይቃሉ። የእንግሊዙ ፋይናንሻል ታይምስ ጋዜጣ ፕሬዝዳንት ዘለንስኪ ብሔራዊ ምርጫ የሚያደርጉበትን ቀን ይፋ ሊያደርጉ ነው ሲል ዘግቧል። በዘገባው ዘለንስኪ ይፋ የሚያደርጉት ጦርነት የተጀመረበት 4ኛ ዓመት ምክንያት በማድረግ ፌብሩዋሪ 24 ቀን መሆኑን አስረድተዋል። ስማቸው እንዲጠቀስ ያልፈለጉ የዩክሬንና የአውሮፓ ባለስልጣናት በምንጭነት የጠቀሰው ዘገባው በዩክሬን ምርጫ ብቻም ሳይሆን ህዝበ ውሳኔ ለማካሄድ የሚያስችል ዝግጅት እየተደረገ መሆኑንም ጠቁሟል። እነዚህ ምርጫዎች ማካሄድ ያስፈለገውም የአሜሪካው ፕሬዝዳንት ትራምፕ በሰጡት መመሪያ መሰረት መሆኑን የጠቀሰው ዘገባው ምርጫው
ሜይ 15 የሚሆንበት እድል እንዳለ ገልጸዋል። ይህ ዘገባ ከተሰራጨ በኋላ አንድ ከፍተኛ የዩክሬን ባለስልጣን ግን ይህንን አስተባብለዋል። እኚህ ባለስልጣን ለዩክሬን ሚዲያዎች በላኩት መረጃ የምርጫ ሂደት ለማካሄድ የደህንነት ዋስትና እንደሚያስፈልግ ገልጸው ይህንን ዋስትና ሩሲያ ለመስጠት እንደማትፈልግ አስረድተዋል። ጨምሮም በየዕለቱ ድብደባ እየተካሄደ ምን አይነት ምርጫ ሊደረግ ይችላል ሲሉ ጠይቀዋል። ምርጫ ለማካሄድ እኮ የተጣለው አስቸኳይ ጊዜ አዋጅ መነሳት እንደሚገባውም ገልጸዋል። በአሰራሩ መሰረት አዋጁ ቢነሳ እንኳን ምርጫ ለማከናወን ቢያንስ 6 ወር እንደሚያስፈልግ አስታውቀዋል። ፖለቲከኛው የሺዋስ አሰፋ ከእስር ተለቀቁ። በትናንትናው ዕለት በአዲስ አበባ በቁጥጥር ስር ውለው የነበሩት ታዋቂው ፖለቲከኛ አቶ የሺዋስ አሰፋ ከሰዓታት እስር በኋላ ዛሬ መፈታታቸውን የቤተሰብ ምንጮች አረጋገጡ። አቶ የሺዋስ በትናንትናው ዕለት በቁጥጥር ስር ውለው ሶስተኛ ፖሊስ ጣቢያ ተብሎ በሚጠራው ማቆያ ታስረው የነበረ ቢሆንም ዛሬ መሰናበታቸውን ታውቋል። እስካሁን ፖለቲከኛው በምን ምክንያት ታስረው እንደነበረ እና ምን ተብለው እንደተለቀቁ ከመንግስት ወገንም ሆነ ከቤተሰብ የተሰጠ ይፋዊ መግለጫ የለም። ፖለቲከኛው ሳይፈቱ በፊት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ በዛሬው ዕለት ባወጣው መግለጫ እስሩን አጥብቆ አውግዞ ነበር። ፓርቲው እስሩን የፖለቲካ አፈና ሲል የጠራው ሲሆን መሰል ድርጊቶች በመጪው ምርጫ ሂደት ላይ ጥርጣሬ እንደሚፈጥሩ ገልጸዋል። የተባበሩት አረብ ኤሚሬትስ ለረመዳን የሚሆን አዲስ የስራ ሰዓት አወጣች። የረመዳን ዝግጅት ምን ይመስላል? የስራ ሰዓት ዝርዝር ከሰኞ እስከ ሐሙስ። የስራ ሰዓቱ ከጠዋቱ 3 ሰዓት እስከ ቀኑ 8 ሰዓት ተኩል ይሆናል። አርብ ዕለት ከጠዋቱ 3 ሰዓት እስከ ቀኑ 6 ሰዓት ወይም እኩለ ቀን ብቻ ይሆናል። የውሳኔው የስራ ጠባያቸው የግድ እንዲገኙ ከሚያደርጋቸው ሰራተኞች ውጪ ሁሉንም የመንግስት አካላት ያካትታል። የፌዴራል መንግስት የሰው ኃይል ባለስልጣን እንደገለጸው መስሪያ ቤቶች እንደ አስፈላጊነቱ ተለዋዋጭ የስራ ሰዓት ሊከተሉ ይችላሉ። በተጨማሪም አርብ ዕለት እስከ 70 በመቶ የሚሆኑ ሰራተኞች ከቤታቸው ሆነው በሩቅ ወይም ሪሞት ወርክ እንዲሰሩ ሊፈቀድላቸው እንደሚችል ተገልጿል። እንደ አቡዳቢው ዓለም አቀፍ የስነ ፈለክ ማዕከል ወይም አይስ ግምት የዘንድሮ የረመዳን ወር ሐሙስ የካቲት 12 ቀን ወይም ፌብሩዋሪ 19 ይጀምራል ተብሎ ይጠበቃል። ይሁን እንጂ ትክክለኛው ቀን የሚታወቀው የጨረቃ ተመልካች ኮሚቴ በሻዕባን 29ኛ ቀን በሚሰጠው ይፋዊ ውሳኔ መሰረት ይሆናል። የኢሚሬት መንግስት በሌሎች ወራት የሳምንቱን 4 ቀን ተኩል የስራ ቀናት የሚያደርግ ሲሆን ቅዳሜና እሁድ ደግሞ ይፋዊ የእረፍት ቀን ናቸው።